እሱም ያለሽበትን ሁኔታ ግን ላይቭ ላይ እንባሽን ለሰው አለማሳየት በቃ ፈጣሪ ያውቀዋል እኮ በቃ ጥሩ ስትሆኝ ብቻ ላይ ግቢ። ለምን ይሄ ህዝብ የሚያዝናል ለማያዝናል የተወሰነው ሙድ ይዛን የተወሰነው ከልብ ያዝና ምን ላግዝሽ ይላል። ስለዚህ ለወዳጆችሽ በቃ በጣም ጭንቀት ነው። ለጥላቶችሽ ደግሞ ጥላት ካለ ብዬ ነው። ጥላት ዲያብሎስ ነው። በእርግጥ ለሰው ልጅ ጥላቶች ካሉ ደግሞ እንዳይደሰቱ እንባሽን በውስጥ ዋጣ አድርገሽ ችግርሽ ካለ ኤኒዌር በቃ እርዱኝ እንደዚህ ሁኛለሁ ወንድሞችሽ አለን ምንም ችግር የለውም እና እሱም ማድረግ ነው። ፈጣሪ በጽንስሽ ያለውን በሰላም ተገላግለሽ ለማየት ያብቃን። በርቺ፣ ጠንካራ ሁኚ። የሁሉ ህዝብ ካንቺ ጋር ነው ያለው። እንወድሻለን፣ እናከብርሻለን። በጣም ትሁት ልጅ በቃ በጣም ሃርድ ወርከር የሥራ ሰው ነሽና ፈጣሪ ሁሉ ነገር ያስተካክልልሽ። ይሄን ነው ልል የገባሁት። ሁላችሁንም ወዳችኋለሁ። መልካም ዋሉልኝ። እሺ ወንድም ያመሰግናለሁ በጣም የኛ ጫዋ ወንድም በጣም ነው የምናመሰግነው። ሚኪ አንተ ሄደ ሳላመሰግነው በደንብ እውነት በጣም ጨዋ ልጅ ነው። የሚሰጠው አስተያየት በእያንዳንዱ ችግር ላይ ሰው ችግሩን ረጋ ብሎ በንግግር እንዲፈታ ይመክራል እና በጣም ነው የምናመሰግነው ሚኪ በእውነት እና ደግሞ ማለት ነው እንደ ኡስማን አይነት ሰዎች ደግሞ በስድብ የሚፈልጉትን ነገር ማስፈጸም የሚችሉ ይመስላቸዋል። ወጥተው ስለተሳደቡ እኛ ፈርተን ቶሎ ብለን ለረዋን ሄደን ዳኛውን ሽጉጥ ደቅነን ነው ዳኛው ላይ ትራቭል ባኑን አንሳ ብለን የምናስፈራራው። ህግ የያዘውን ነገር ዳኛ የያዘውን ነገር እኛ ምንድን ነው ማድረግ የምንችለው? ምን ማድረግ እንችላለን እኛ? ወይኔ ኡስማን ሰደበን ታሜ ቶሎ በል ሙኒት ምናምን ብለን ሩጠን ፍርድ ቤት ሄደን ዳኛው ላይ ሽጉጥ ደቅነን ቶሎ ብለን ትራቭል ባኑን አንሳ እንለዋለን? በስድብ ማንም ምንም ማስደረግ አይችልም። ባይዘው ስድብ የሚፈሩ ሰዎች ሊኖሩ ይችላሉ። እኔ ግን ስለ ራሴ ስናገር ሀቢባ ስሰደብ ይብስብኛል። ማንም ሰድቦ ምንም ነገር ሊያስደርገኝ አይችልም። ልቤ ከተነካ ብቻ ነው ቁጭ ብዬ ሌሊቱን አዳሬን ለሰው የምለምነው እርዳታ። ምንም ነገር የማደርገው ልቤ ከተነካ ልቤ ካመነበት ብቻ ነው። ማንም አፉን ስለከፈተ ልጄ እኮ የተሰደበ ሰው ነኝ እኔ። ልጄ የሬሳ ሳጥን ላይ ፎቶ ተለጥፎ ያልሞተ ልጄ እኮ ሞተ ተብሎ የተለቀሰበት ሰው ነኝ። እዚህ ድረስ ያየው ሰው አንድ ሰካራም አፉን ስለከፈተ የምገረም ምናምን። አሁንም ስለመጣችሁ እንጂ ቤቴ እኔ ሰካራሙን ከሰው ቆጥሬ ምላሽም አልሰጠሁትም ነበር። ራሱ መጥቶ አበባ ስለላከ ነው ጉዳዩ የተነሳው። እና ማንም ሰው በስድብ ምንም ልታስደርጉ አትችሉም። እርዳታ ስትፈልጉ ወጥታችሁ ስለተሳደባችሁ አይደለም የምትረዱት። እርዳታ ስትፈልጉ ችግራችሁን በግልጽ ስትናገሩ ነው። እንደገና ለቅሶ ደግሞ ረዋን ይህ የመጨረሻ ለቅሶች ነው ብዬ ተስፋ አደርጋለሁ። ችግር ካለ ማልቀስ ካለብሽ ለጣሪሽ ላይቭ ላይ መጥተሽ ስታለቅሽ ይሄ የመጨረሻው ነው ብዬ ከፈጣሪ ጋር ተስፋ አደርጋለሁ። ምክንያቱም ከዚህ በኋላ ካለቅሽ ሰው ይሻመሏ ነው ብሎ ስክሮል ነው የሚያደርግሽ። ሰሚ ነው የምታጩ በኋላ። ይሄ የመጨረሻው ችግርሽ ነው ኢንሻአላህ፣ የመጨረሻው ችግርሽ ነው ብዬ ተስፋ አደርጋለሁ። ይሄ የመጨረሻው ያ ነው በቃ። ያ ጉዳይ ከተዘጋልኝ ሰላሜን የሚነሳኝ ነገር የለም። በቃ እሰጠውና ለሱ እስኪፈርድ ድረስ እሱ ሁሉን ነገር እስኪያስተካከለው ድረስ እጠብቃለሁ በትዕግስት። አሁን ምንድነው መፍትሄው? ረዋን እንግዲህ ሐስቢ አላህ ወኒዕመል ወኪል በጣም ትልቅ ናት። አላህ ላይ ነው የጣልሽው። አላህ ደግሞ ጊዜ ይሰጣችኋል፣ ግን አይረሳችሁም። ስለዚህ ሐስቢ አላህ ወኒዕመል ወኪል በቂ ናት። ወላሂ አልዓዚም ካመንሽበት በጣም በቂ ናት። አይዞሽ እህቴ። እሺ ታምኝ። ለማንኛውም ሐቢባ አንቺም አትቀየሚ። ለአላህ ስትይና ለእህትሽ ስትይ እባክሽ ሐቢብቲ። ወላሂ ፈታለሁ። አንዴ የልቤን ተናገርኳት ፈታው። ወላሂ ደግሜ ራሱ አላነሳም። እኔ በጣም የባህሬን ያውቃሉ ተከታዮቼ። አንዴ ረገጥኩት እስኪ በቃው ልኩን ነግሬዋለሁ። አሁን አንጀቴ ቂቤ ጠጥቷል። ከዚህ በኋላ ትዝም አይለኝም። በየቀኑ ላይቭን እየከፈተ ቮድካውን እየጠጣ አፉን ቢከፍት ፎቶን ባክግራውንድ ለጥፎ አፉን ቢከፍት ወላሂ ረዋንን ኔቨር ኤቨር በአንድ ሰካራም አልቀየማት። በተረፈ በየቀኑ እየወጣ ሀቢባ እያለ ቢያላዝን መልስም አልሰጥም፣ ስሙንም አላነሳም። ቃል እገባላችኋለሁ። አላህ ይዛከር ኸይር ሐቢብቲ፣ አላህ ይዛከር ኸይር። ሰከናለሁ በጣም አቡዬ። ለማንኛውም እኔ ልወርድ ነው ጋይስ፣ እወዳችኋለሁ ሐቢብቲ። እሺ ኧረ ታሚ ባላ ቀን ቀጠሮ ሳትነግሯት አትውረዱ። ነገ መጣ እንደገና ታስጨንቀናል። ስልኳ ዝግ ነው። እኛ ምንም አይነት ኮሚኒኬት የለንም። ኢቭን ቁጥራችሁን ምናምን አናውቅም። ግን ሳራ አልሐበሻ ትላንትና ስናማክራት ችግር የለም ደስ ይለናል። እንዲሁም እዛው ፊት ለፊታችን አውርታ ነበረ። ያቺ ሴትዮዋ ደግሞ ችግር የለም እስከ ነገ እነግርሻለሁ አሳውቅሻለሁ ብላ ነበረ። ያው አሁን ደግሞ ሳራ አልሐበሻ ስደውልላት 5 ጊዜ ስልኳ ስዊች ኦፍ ነው፣ ወይም ቻርጅ የላትም ወይም ያለችበት አይደል ነው ኔትወርክ ላይ ኖራት ይችላል። እኒሃው ያው እንጠይቃታለን። እኔም አሳውቅሻለሁ
መቼ እንደሚሆን ምናምን ኢንሻአላህ ችግር የለም። ስለዚህ አንተ ሙኒትና ሳሪ አልሀበሻ አይደለ ሆናችሁ ሶስታችሁ ሆናችሁ ታናግሯቸዋላችሁ። ችግር የለም። ያው እኔ ማለት እንጠይቃቸው ማለት ሜቢ በሶሻል ሚዲያ ሜቢ ማለት መጨረስ የማይፈልጉ ከሆነ መብታቸው ነው። ያው በውስጥ ጠይቋቸውና ተናዙል ብቻ ተደርጎ خلاص መዝጋት ከሆነ በቂ ነው ማለት የሚፈልጉ ከሆነ ኦኬ ችግር የለም። በቃ ጠይቋቸው ምን እንደሚፈልጉና በሶሻል ሚዲያም ከፈለጉ እዚህ ጋር ይቅርታ ተጠያይቀው ክሱ ይዘጋል። አይ በውስጥ እንጨርሳለን ካሉም ኢንሻአላህ ብቻ ግን አደራ ታሜ በአላህ እሺ። ኖ ችግር የለም። አላህ እሺ ይበልክ። ሙኒቷ ወይ ሀቡ አደራ በአላህ ያለቀ ጉዳይ ነው እኮ። እኔ ከዚህ በፊት አናግሬያቸዋለሁ። ያው ቅድም አፈነደዋለሁ ያለው እንዳልኩሽ እጄን ያነሳሁት ስምምነት እስኪመጣ ድረስ ነው። በሰው ስራ ገብቼ እኔ አልጨርስም። አሁን ሁሉም ሰው ፈቃደኛ እስከሆነ ድረስ እኔ ፋሲካን ከዚህ በፊት አናግሬያታለሁ። ነገም ሳሪ ምናልባት ተሳፍራ ከሆነ አላውቅም፣ ምናልባት ይመስለኛል ሳትሳፈር አትቀርም። ሳራ አልሀበሻ ካለች አለች፣ ከሌለች ደግሞ ከታሜ ጋር ሆነን በስልክ እናናግራቸዋለን። ከተፈለገ በሚዲያ ከተፈለገ ደግሞ በምንድን ነው ስሙ ፎሎ የምታስደርጊኝ ከሆነ በሚዲያ እሺ። እዚህ ጋር ያለ ሀያሺዝ በአሁኑ ሙኒትን ፎሎ ሆኖ ሳሪ ተሳፋሪና አንቺና ታሜ ትበቃላችሁ። አሁን ሳሪ ቅድም ነግራሻለች። ከአንቺ ብዙ ነገር እየተማርን ነው። ሰው ነገ ሊል የሚችለውን ነገር ቀድመን ማስተካከል ያው ለፎሎ ነው ያደረጋችሁት ነው ስለሚባል እዚህ ጋር መጣን ስንጨርሰው። ስለዚህ አትሊስት ተደርገው 183 ሺህ 190 ሺህ ካልገባች አናደርግም። ለፎሎ አይደልኛ ሰው የምንረዳው አሳዩን። ሰው ፎሎ አድርጎ አሁን ሙኒትን 190 ሺህ ካስገባችኋት ብቻ ነው። አሁን 183 ሺህ ናት። ታሜን በነፃ አንሰራም። በነፃ ምንም ነገር የለም። ለፎሎ ብለን ነው እኛ ሰው የምንረዳው። ስለዚህ ፎሎ ካላረጋችሁን አንረዳም። ፎሎ አድርጉን። አላህ ይስጥር። የነገ ቪዲዮዎችን አላህ ይስጥር። ለማንኛውም ነገ ግን መልስ ይዘን እንመጣለን እኔና ታሜ ኢንሻአላህ። ግን ለካ እንደዚህ ግን ሰው ግን ያለ ስሙ ሰው ሲሰጠው ለካ እንደዚህ ያንገበግባል። አየሽ አዎ ታትጠቀሚ ተጠቅመሻል ስትበይ ለካ እኔ ከዚህ በኋላ ምንም ነገር ድሮም አልወድም ሀቡ ሀቅ ለመናገር ምንም ነገር ሳልጠቀም ማድረግ አልፈልግም። ከሆነ ነፃ አገልግሎት በቃ ከምር ከልብ ግን ስራ ጉዳይ ከሆነ መታማትሽ ደግሞ ካልቀረ ግጥም አድርጎ ተጠቅሟል። ነገር ገጣውን መቻለው ልክ ቅድም ማለት እኔ ያለም ማለት አልሽ አሁንም ገብቷል መሰለኝ እየጻፉልኝ ነው በዋትስአፕ ገብቷል እየተራገጠ ነው አሉ እና ይራገጣ የምትነግሪኝ ነው እንትና አንድ ነገር ልንገርሽ ረዋን አንድ ነገር ልንገርሽ አፍተር ኦል ይሄ ልጅ የልጅ አባት የሚሆን ሰው ነው ነገርሽን አንቺ በውስጥ አስተካኪ ቀደምም እንዳልኩሽ አሁን እንግዲህ ሀቡ ፊት ይሄን መናገር አልፈልግም ግን አንድ ምልሽ ነገር አለ አስተካኪ አንቺ ነሽ ፕሬሸር ፈጥረሽበት ይሄ ልጅ እዚህ ድረስ የደረሰው خلاص ወደሽ የገባሽበት ላይፍ ነው እሱም ወዶ የገባበት ላይፍ ነው ቤታችሁን ለቤታችሁ አድርጉት ይገባሻል በምን መንገድ እንዲቀይረሹ እንደዛ ሌላ ሰው አድርገሽው ነበር መልሰሽ ደግሞ ያፈነዳሽው አንቺ ነሽ በሁሉ ነገር ወቃሽ መሆን የለብንም ምናልባት ሀቡ ታሪኩን አታውቅም እኛ ግን አጠገብሽ ሆነን ብዙ ነገር እናውቃለን ምን ያህል ቀይረሽው እንደነበር እንደገና አሁን ደግሞ ምን ያህል ዘጥ እንዳበዛሽበት አንቺ የሆርሞንም ችግር ይሆናል የምንም ችግር ይሆናል ብዙ ነገር አድርገሽዋል ሙኒታ ባልና ሚስት ማለት እኮ ሚስቱ የሆርሞን ችግር እርጉዝ ሆንና ስነጫነጭ ባሌ ሊችለኝ ይገባል ባሌ ደግሞ ስራ ላይ ኪሳራ ሲደርስበት ችግር ሲደርስበት ሲነጫነጭ ሊችለው ይገባል ትዳር እኮ መቻቻል ነው እቺ ልጅ እርጉዝ ሆና ሆርሞን ካነጫነጫት ካልቻላት ስለተነጫነጫች ወጥቶ የሚጠጣና ላይቭ ላይ የሚሳደብ ከሆነ እንዴት ነው መርቆ ይስጥ ሀቡዬ መርቆ ይስጥ ይፈንዳ ይጠረጋ ካልቻለኝ እኔ ስትረስ ላይ ትሆን እርግዝና ሆርሞን አበሳጭተኝ አፌን ስከፍት ባሌ ማይቋቋመኝ ከሆነ እሱ ደግሞ ችግር ላይ ሲሆን እሱ ሲጮህ እኔ ካልተቋቋምኩት መቻቻል ካሌለ ትዳር ምን አባቱ ልንቻቻል መሰለኝ ተስማምተን የተጋባ ነው ሊችለኝ ልችለው አይኔ ብቻ እየቻልኩት እሱ ማይችለኝ ከሆነ ይፈንዳ ይገልበጥ
አላህ ብቻውን ይስጠው። የእርግዝና ስቃይ አለ፣ ሆርሞን አለ፣ ስንት አይነት ህመም አለ። እጃችን ያውቃል፣ እግራችን ያውቃል። ረዋን ትመሰክራለች። ትላንትና ብዙ ነገር ያኔ አሁን ብሶት ላይ ከሆነች ቀይረላት፣ ሙዷን ቀይረላት፣ ወጡ ኮርኔሽ ላይ የሆነ ነገር ብዙ ነገር ማድረግ ይችላል። ህፃን ልጅ አይደለም። በዛ ላይ ሺዝ ወርኪንግ እኮ እሱ እየሰራች እርጉዝ ሆና you have to understand ሊያደርጋት ሊንከባከባት። እንዴ ባል ማለት እኮ ባልነትን ከኡስማን እንዳትማሩ እያንዳንዳችሁ። ባልነት እንደዚህ አይደለም። ሚስት የሚስትን ገበና መሸፈን፣ ሚስቱ የነገረችው ሚስቱ ስለኔ መጥፎ አውርታለት ቢሆን፣ ስለ ሙኒት፣ ስለ ታሚ፣ ስለ ሳሪ፣ ስለማናችንም አውርታለት ቢሆን እሱ ሲሰክር ወጥቶ የሚያወራ ሆነ ልጅቷን እያጋለጣት ነው። ልጅቷን አሳልፎ እየሰጣት ነው ለአደባባይ። ባሌ ደግሞ አደባባይ ወጥቶ የሚሰጠኝ ከሆነ ጥንቅር ይበል። እንዴ ባል እኮ ሚስትን ፕሮቴክት ነው ማድረግ ያለበት። ለሚስቱ ጠበቃ ነው መሆን ያለበት። ለሚስቱ ዘበኛ ነው መሆን ያለበት። እንዴ ልጅቷን እኮ ሚዲያ ላይ እያሳጣት እኮ ነው። አሁን እኮ እሱ ሰክሮ ወጥቶ የሚናገረውን ነገር ሰው ረዋን ባትለው ኬት ያመጣል ነው የሚለው። እኔ ራሴ ያሰብኩት እኔ ራሴ ያልኳት ለሷ ዋትሳፕ ላይ ምንድን ነው አንቺ ካላልሽው የት አባቱ ያቀኛል? እሱ ትናንትና መጥቶ ቲክቶክ ላይ ስለ እኔ እንዲህ ሊናገር የሚችለው አንቺ ቁጭ ብለሽ ከሱ ጋር ካላማሽኝ ዛሬ ሰክሮ እሱ ወጥቶ እኔ ሊሰድበኝ ኬት ያመጣል? የት ያቀኛል? ገና ከመጣ እኮ ቲክቶክ ላይ 1 ዓመቱ ነው። እኔ ከአንቺ ጋር በነበርኩ ሰዓት እኮ እሱ አልነበረም። ዛሬ ነው የመጣው። ዛሬ መጥቶ እንዲህ ሊለኝ የቻለው ኬት አምጥቶ ነው ብዬ ነው የጠየቅኳት ዋትሳፕ ላይ። ስለዚህ አሁን ሚስቱ ያለችውን ነገር እየወጣ አደባባይ ሊያወራ ነው። አሁን እኔ እንዳላለችው አምኛለሁ፣ ግን እሱ ወጥቶ አደባባይ ላይ እንደዚህ የሚያወራ ከሆነ ሁሉም ሰው ሚስቱ ያለችውን ነው የሚለው። እሷን ነው አሳልፎ እየሰጠ ያለ። እንደዛ ነው እያሉ የነበረው። እናቴ አባቴ ሲሰደቡ ነበር። አብዬ ፎርዋርድ አደረግልሻለሁ። በእናታችሁ ፕሊስ በፈጣሪ ይዣችኋለሁ። እቺ ልጅ እርጉዝ ናት። እሷ አይመለከታትም። አንድ ባለጌ ሰካራም ስለሚለፈልፈው ነገር የኔ ወዳጆች ከሆናችሁ እውነት የምትወዱኝ የምታከብሩኝ ከሆነ ረዋንን ደግፏት። ላይቫን ስከፍት ታፕታፕ ሼር አድርጉላት፣ ፎሎ አድርጓት። ትስራ፣ በሰላም ትውለድ፣ ልጇን ታሳድግ። ኦኬ። ሳሎንና መኝታ ቤት ሆነው ነው አትናገሯት። ሳሎንና መኝታ ቤት ሆነው ነው ይሄን ድራማ የሰሩት። ታሜኒ አንተ ጋር ነበርኩ ላናግር። አንተ አይደለህ የሸኘኸኝ የዛን ቀን ሌሊት እስከ ቤትሽ ድረስ ታይሽ። እንግዲህ ግን ያሉት ምንድነው እኔ ሪካርድ ስላደረኩኝ እልክልሻለሁ። በማውራት ብቻ ስለማታምኚ በመረጃ ስለሆነ እኔ እልክልሻለሁ። ዝም ብዬ ሶሻል ሚዲያን ሪካርድ ሳጠራቅም ነበረ ማለት ወዳጅም ጠላትም እንዳለኝ ወዳጅ አለኝ። ወዳጆችም ሪካርድ እያደረጉ የላኩልኛሉ። እኔ ግን የነበርኩት ታሜ ጋር ነበር። ሁሉ ነገር እኔ እኮ ነግርሻለሁ በዋትስአፕ እኮ እያንዳንዱ ማታም ሌሊት ላይ ነው። ስንት ሰዓት ነው የተለያየ ነው? ተገባሽ ነግረሽኛል። ስንት ሰዓት ነው የተለያየ ነው? ሌሊት አይደል? ሰዓቱ ሄዶ ስለሆነ እስከ ቤትሽ ድረስ ነው ያደረስኩት። አሁን ገባሁ ትላንትና ራሱ አሁን ነው የገባሁት። ለዛኔ ያልመጣሁት ተቀሪበን ሰዓት 3 ሆኖስ እንደዚህ ነው የሄደው። አይዋ በዛን ሰዓት ነው ወላሂ ምንም ነገር እኔ አንቺን አልዋሽሽም ማለት የምደብቅሽም ነገር ለምን ደብቅሻለሁ? ማለት ምን እጠቀማለሁ? እኔ አንቺን ደብቄሽ አንቺን ዋሽቼሽ የምጠቀመው ነገር ምንድን ነው? ያልመጣሁት እንዳይደብርሽ ነው። ደግሞ የትላንትና ስለተነጋገርን እመጣለሁ ስላልኩሽ ስለነበር ያልመጣሁት እንደዚህ ስለነበረው የረጅም ሰዓት ነው የጠበኩት የነበረው። ሌላም ጉዳይ ስለነበረው ታምኝ እስኪጨርስ እዛ ነበረ የመሸው። በቃ ነጋበ ነግቶ ነው የደረስኩት። ስወጥ ስመጣ ደግሞ ቤቴ የወተሻል ከላይ ገብቶኛል። እኔም በጊዜ ነው የዘጋሁት ትናንትና እና ማለት ነው ልሽረዋን እኔም ቃል መገባልሽ ማናችንም ያው ሙኒትም ቃል ገብታልሻለች፣ ታሜም ሳሪም እሱ በሚናገረው ነገር አንቺን አንቀየምሽም። ነገም ሰክሮቶ መናገሩ ነው እርግጠኛ ስለሆንኩ ነው። ነገም ከነገ ወዲያም ይሄ ሰው እያይተው ማመል አይለቅም። ሌባ ላመሉ ዳቦ ይልሳል። እየወጣ እየሰከረ አፉ መክፈቱ አይቀርም። እኛ አንቺን አንቀየምሽም። አንቺ አትጨነቂ። እሱ ትልቅ ሰው ነው፣ ራሱን ያውቃል። ገብቶሻል? ስለዚህ እኔ የምፈልገው ጋይዝ በእናታችሁ ፈጣሪን ፍሩ። እናታችሁን የምትወዱ እህታችሁን የምትወዱ ለሴት ክብር ካላችሁ እሱ በሚሳደበው ነገር ረዋንን አትናገሯት። ማናችሁ እባካችሁ። እቺ ልጅ በሰው ሀገር እርጉዝ ሆና ሰካራም ባል ይዛ ብቻዋን ሱቅ እየሰራች እራሷ የምታስተዳድረው ራሷ ናት። አስተዳዳሪ አይደለም እሱ። እባካችሁ ደግፏት፣ አበረታቷት፣ ሼር አርጉላት፣ ፎሎ አርጓት፣ ላይቫን ስትከፍት ታብታብ አርጓት፣ ታብታብ አርጉላት። ባትገዙ እንኳን ታብታብ ሼር ኮፒ ሊንክ አርጉላት፣ አግዟት፣ ደግፏት እባካችሁ። በፈጣሪ ስም አደራ ሰጥቻችኋለሁ። እሺ አቡዬ እንዴት አመሻችሁ? ሰላም አመሻችሁ።